እንዴ በቃ ናቲሻ አሜሪካ ልትሄድ ነዋ። ማን ነው? ቅድም እያወራን ነበር እንዴ ስለ ፕሮሰሱ ነው። አይ ስለ ፕሮሰስ ለጠቅላላ እውቀት ነው እንጂ ታዲያ በየትኛው እድል ነው አሜሪካ የምሄደው? በሄድማ ደስ ይለኝ ነበር። አሁን አሜሪካ ብሄድ ማለት ነው ለአንድ ፀጉር ስንት ማስከፈል ይመስላል? ስንት ነበር የምትከፍለው አንተ? ብሮ ለዚህ ፀጉር ማርም ስለዚህ አውርቼ ነበር ከዚህ በፊት በቲክቶክ ምናምን ማለት ነው። ኦኬ ሶ በኖርማል እናስበው መጀመሪያ ቪአይፒ ምናምን ሳይሆን በኖርማል ከሰው ጋር ምናምን ተቀምጠክ ምናምን የምትቆረጠው ሚኒመም $60 $50 $60 ሚኒመም ቪአይፒ የሚባል ነገር አይቻላቅም፣ ግን ሃውስ ኮል የሚባል ነገር አለ። ወደ ቤትክ መጥራት ትችላለህ። በቃ ሰርቪስ ቪአይፒ የሚባለው እሱ ነው። ብዙ ጊዜ ቤት ቁጭ ብለህ ስንት ያስከፍላሉ? 100 ምናምን ሚኒመም 100 ከትራንስፖርቴሽኑ ምናምን አስበው ሚኒመም 100። እኔ እዛ ብገባ በአንድ አመት ሚሊዮነር በኢትዮጵያ አትሊስት በኢትዮጵያ ሚሊዮነር እንዴ ጥያቄ የለውም። ባይ ዘ ወይ አይ ቲንክ በቃ ብዙ ጊዜ ራሱ ባንተ ሳይ ላይክ ብዙ ጊዜ ያበዛል ላይክ ዋጋው ውድ ነው ምናምን ሲሉ አሜሪካ ቢሄዱ ኖሮ አንደኛ የኔ ዋጋው ውድ የሆነበት ምክንያት የምሰጠው ሰርቪስ የሚጠቀሙት ፓኬጅ ነው እንጂ ለኔ ለስሜ ወይ ምናምን ብቻ የሚከፈል ሳይሆን የምሰጣቸው ሰርቪሶች ናቸው እንደዛ ውድ የሚያስመስለው። እኔ ገና ከዚህ በላይ እጨምራለሁ። የግድ ነው። እኔ አሁን እንደዚህ ቀለም ምናምን እንደዚህ ከዛ ገጥሎ ሴቷ እየመጣች እንደዚህ ምናምን እንደዚህ ምናምን ቪአይፒ አግዘኝ፣ የሆነ መንገድ አሳየኝ እንድገባ እዛ እንድገባ ብታግዘኝ። ሚስት ፈልግልሃለሁ ከዛ ደስ ይለኛል።